ሰላም ውድ ቤተሰቦቼ፣ እንግዲህ እዚህ ጋር ፍርን ውስጥ ላደርግ እንጀራ አዘጋጅቻለሁ። ዛሬ እስቲ ፍርፍር አምሮኝ እንዴት ፍርፍር እንደምሰራ አሳያችኋለሁ። እዚህ ጋር በፍጥነት ነው የምሰራው። ዛሬ እንቁላል ምናምን ያደረጉ ነው። ይሄ ላሳያችሁ ሳይሆን ጀስት ያማረኝ እንዴት ሰርቼ እንደበላው ላሳያችሁ ነው። እና ሁላችሁ ሽንኩርቴን ከተፍ አደረኩት እና ሰሞኑን ጠፍቻለሁ። ትንሽ ጥሩ ያለ ነገር ገጥሞኝ ነበረ። አሁን ነው የመጣሁት። ያው እንግዲህ ዘይቴን አድርጌ በነገራችን ላይ እንደ አረብ ሀገር ምናምን የሚጋገሩ እንጀራዎች ለፍርፍር አይሆንም እና እንደዚሁ ካስገባችሁት ሙትት ነው የሚለው እና እኔ ምን አሰብኩኝ፣ እስቲ ለምን ፍርን ውስጥ አስገብቼ ደረቅ አላደርገውም ብዬ ማድረቅ ሳይሆን እንደ ድርቆሽ በቃ እንዲጠምዘዝ እንዲል አደረኩት ማለት ነው። ከዛ በኋላ እጠቀመዋለሁ እላችኋለሁ። በጣም ቆንጆ ነው የሚሆነው እና እንዴት ናችሁ ውድ ቤተሰቦቼ? ሁላችሁ እዚህ ጋር በርበሬና ዱቄት ጠበስ ያደረኩ ነው። ነጭ ሽንኩርት ምናምን አድርጌያለሁ። እዚህ ጋር ደግሞ ቲማቲም ከትፌ በጣም የችኮላና የፍጥነት አሰራር ነው የምሰራው። ስራ ነበረኝ፣ ቢዚ ነበርኩኝ። ግን ለምን ያማረኝ ይቀራል ብዬ በዚህ መንገድ ነው የሰራሁት እና ይላችሁ ፍርን ውስጥ ደግሞ ያለ ቂጣውን ላሳያችሁ። እንጀራውን ይላችሁ እንደዚህ አድርጌዋለሁ። እዚህ ጋር እንቁላልና ድንች ጥጃለሁ። እዚህ ጋር ደግሞ በዚህ መንገድ ያቁላላሁት ነው። አበሻ ግን ለምንድን ነው ምግብ ሲሰራ፣ እስቲ ጥያቄ ልጠይቃችሁ፣ ለምንድን ነው ወጣችን ቤት የሚያሸተው? ማለት ማንኛውም ያበሻ ምግብ በጣም ነው ቤት የሚያሸተው። አረቦቹ ራሱ አይወዱትም እኮ። አደራ እኔ ሳልወጣ እንዳሰሪው ላኮ ነው የሚሉት እና ምንድን ነው ይውላል። በነገራችን ላይ ውሃ ደግሞ እዚህ ጋር ያደረኩት እንትን ነው ደረቅ ጠምዘዝ ስለሚል ይላችሁ። ቅቤ ደግሞ በጣም ስለምወድ ቅቤ ከተት አደርግበታለሁ እና በጣም የተፈላሰፍኩና በፍጥነት ነው የምሰራው። ይኸውት እንጀራው እንዴት ጠምዘዝ እንዳለ ድርቆሽ ሳይሆን ጠምዘዝ አድርጌ ይላችሁ። እኔ በዚህ መንገድ ነው የዚህ ሀገር እንጀራ እንጂ በፍጹም አይሆንም ውሃ መብላት ማለት ነው። በቃ እንደዚህ ካልሆነ እና ይላችሁ መልክ ይኑረኝ እንጂ ሙያ ከጎረቤት እንዳሉት የሀገራችን ሰዎች በዚህ መንገድ እናደርገዋለን እላችኋለሁ። ይላችሁ እዚህ ጋር ቃሪያን ጣል አድርጌበታለሁ። በዚህ መንገድ አዘጋጅቼ እንቁላሌን ደግሞ ትንቢ ድንቹን እንኳን ለሰላጣ ነው የቀቀልኩት፣ አብሬ ለሳት ቁጠባ ነው። በዚህ መንገድ አቅርቤዋለሁ እላችሁ። እዚህ ጋር ደግሞ እየቀመስኩላችሁ ነው። ቀምሼ ልንገራችሁ ብዬ ዋው ነው። መልካም ሳምንት።